የምናየው በአንድ አይን ነው። ይህ አይን በሁሉም ውስጥ ይገኛል። እውነተኛ ተፈጥሮን የምንመለከተው በዚህ በአንድ አይን ነው። እውነተኛ ተፈጥሮን ስል ከዚህ ከሚታየው ባሻገር ያለና የማይታየው መገኛ የሆነው እውነታን በምክንያትነት በመፍጠር የሚገኘውን ሁነት መገኘት ነው። በሁለት አይን እናያለን፣ ነገር ግን በአንድ አይን ደግሞ እንመለከታለን። ሁለቱ አይኖች የሚያዩት የተገደበ ልኬት ነው። በጊዜና በቦታ ውስጥ ያለውን የሶስተኛው ልኬት ምድር የምንለውን በርዝመት በጥልቀትና በስፋት የተገደበውን መገኘት ሁነት ነው። በአንድ አይን እንመለከታለን ስንል ደግሞ ከዚህ ሁነት ከዚህ መገኘት አልፎ አሻግሮ የሚመለከት አይን ነው። የመጀመሪያው አይን የአእምሮ አይን ነው። ያው በተለምዶ ሰዎች ሶስተኛው አይን በማለት ነው የሚሰይሙት። ሁለቱ አይኖች በአካላዊ መገኘት ላይ ጠጣሩን ዓለም ነው የሚመለከቱት የሚገነዘቡት። የአእምሮ አይን ወይም ደግሞ ይህ መጀመሪያው አይን ደግሞ ከልኬት ገደብ አልፎ ተመልካች ነው። ከዚህ አይን ታዲያ ጀርባ የሚመለከተው በሌላ አገላለጽ ንቃተ ህሊና የምንለው ነው። የመጀመሪያው አይን እውነታን ሲመለከት አጥርቶ ትክክለኛ መገኘቱን ነው የሚመለከተው። ያው በማይታየው መገኛ ላይ ያለውን ኃይል፣ ንዝረት፣ ሞገዶችን የሚመለከት ነው። ከአይኑ ጀርባ ንቃተ ህሊና ነው የሚመለከተውም ስል ንቃተ ህሊና በከፍተኛ ግንዛቤ ውስጥ የሚረዳ ሁነትን ነው የሚመለከተው። ታዲያ አይኑ የአእምሮ አይን ከዛ ጀርባ ያለው ንቃተ ህሊና ነው። የንቃተ ህሊና ደረጃ የንቃተ ህሊና የመገንዘብ አቅም ይህ የማይታየው መገኛ የሚመለከት ነው። ያም ደግሞ ተዘዋውሮ የመጀመሪያው አይን ሶስተኛው አይን በማለት ይገለጻል። እውነታ በመጀመሪያው አይን በቀጣይነት ባለው ሂደት ነው ይጣራ የሚገኘው። የመጀመሪያው አይን እውነታን ሲመለከት በንጹህ መነጽር ነው የሚገመግመው። ያው በከፍተኛ ልኬት መገኘት ውስጥ የሚገኝ አይን በመሆኑ ያው ግንዛቤ ነው አይን ስላችሁ ሁነቶችን ትክክለኛ መገኘቶችን ይረዳል። ምናልባት አሁን ሁለቱ አይኖች የተገደበ የብርሃን ሞገድን ነው የሚመለከቱት። በዚህ በአካላዊ ዓለም ላይ የብርሃን ንዝረት ሞገድ ረግቦ የሚገኘውን የብርሃን ግላጭ ነው ሁለቱ አይኖች የሚመለከቱት። የአእምሮ አይን የመጀመሪያው አይን ነገር ግን ይህን ከብርሃን ሞገድ በላይ ያለውን መነሻውን በመመልከት የሚረዳ ከፍተኛ ግንዛቤ ነው። ከሰባቱ የኃይል አዙሪቶች ውስጥ በስድስተኛ ላይ የሚገኘው የኃይል አዙሪት ወይም ደግሞ ቻክራ የምንለው የዚህ የአይን መገኛ ወይም ደግሞ ማደሪያ ቦታ ነው። ለሶስተኛው አይን ዋነኛ መሪም ደግሞ ይህ በጤን የምንለው ነው። እሱም በጥልቀት አሁን እንመለከተዋለን። አእምሮ አንጎል በስራ ላይ ነው። አንጎልም ኤሌክትሪካዊ ምላሾችን ከሚታየውና ከማይታየው በማቀናበር ቅንብሩንም እንዲተገበር ለአካል ትዕዛዝ በመስጠት ዋነኛ መሪ ዋነኛ ጣቢያ ቦታ ነው። ሶስተኛው አይን ሁለቱ የስጋ አይኖች ከሚመለከቱት ባሻገር የማይታየው መገኛ በመመልከት አንጎል ከመንፈሳዊ መገኛ ከዚህ ከማይታየው ቦታ መረጃን እየተቀበለ በአንቴና መልክ የሚያገለግል ነው። ማን? የሶስተኛው አይን። ስለዚህ አይን ስናነሳ ስለ ጵጤል እናነሳለን። ምክንያቱም ጵጤል የሚባለው እጢ የዚህ አይን ማደሪያ ስለሆነ። ጵጤል ምንድን ነው? ጵጤል ማለት ጥንጥዬ አተር መሳይ ቅርጽ ያለው ከስሜት መጣኝ እጢዎች ውስጥ አንዱ የሆነ በሁለቱ የአንጎል ንፍቀ ክበብ መሃል ላይ የሚገኝ ነው። የአእምሮ ልቀት ማዳበሪያ፣ የሁለንታ መረጃ ማረፊያ ነው። ጵጤልም ደግሞ በጥቃቅን የድንጋይ ማዕድናት የተሸፈነ ነው። ይህም ደግሞ የንዝረት ድግምግሞሽን ወይም ደግሞ የዝውተራ የምንለውን ለመቀበልና ለመልቀቅ አቅም ሰጥተውታል። ዋነኛው የጵጤል እጢ በአካል ላይ የሚሰጠው ግልጋሎት የእንቅልፍ ዑደትን መቋጠር ነው። ይህም ደግሞ ሜላቶኒን የሚባል ንጥረ ውህድን በማመንጨት ነው። በጵጤል ዙሪያ ላይ የሚገኙ ጥቃቅን ማዕድናት ካልሳይት ይባላሉ። ታዲያ እነዚህ የድንጋይ ማዕድናት እንደ አንቴና ኤሌክትሪክ የመሆን አቅም ስላላቸው ኤሌክትሪክ መግነጢስ መስክ ውስጥ መረጃን በመቀበልና በማስተላለፍ ራሳቸውም ደግሞ ኤሌክትሪክ መግነጢስ መስክን በመፍጠር ከማይታየው መገኛ ጋር መረጃ እንድንለዋወጥ ያግዘናል። የድንጋይ ማዕድናት በራሳቸውም ደግሞ አንድን ኃይል የማጉላት የመሳብ አቅም ስላላቸው ጵጤል በምትባለው በዚህ በአንጎላችን መሃል በምትገኘው እጢ ላይ ዙሪያው ላይ እነዚህ ካልሳይት የሚባሉ ጥቃቅን የድንጋይ ማዕድናት ይህንኑ የኃይል የማጉላት አቅምን ያላብሱታል። እነኚህ ካልሳይት የተሰኙ የድንጋይ ማዕድናት ፒዞ ኤሌክትሪክ ወይም ደግሞ የተጫነ ኤሌክትሪክን ንዝረትን በጵጤል ላይ ይፈጥራሉ። ይህም ደግሞ
ሲኮማተሩ ሲዘረጉ የሚፈጠር ኤሌክትሪካል መግነጢስ ልውውጥ ነው። ሌላኛው ጴጤልን ከማንቂያ መንገዶች ውስጥ ፈሳሽ ሽቦ የሚባለው ይህ በጀርባ አጥንታችን ላይ የሚወርደው ቅባት ተመልሶ ሲነካቸው በጴጤል ዙሪያ ላይ ወይም ደግሞ በውስጠኛው ክፍል ላይ ሲሊያ የሚባሉ ጥቃቅን ፀጉሮች አሉ። እነዛም ይህ ቅባት ሲደርሳቸው በመርገብገብ በመንቀጥቀጥ የበለጠ ከፍተኛ መጠን ያለው ሜላቶኒንን በአንጎል ውስጥ ይረጫሉ። ያም ደግሞ ለአብርሆት መልሶ ይህ ሶስተኛው አይን እንዲነቃ የሚያደርግ መንገድ ነው። አብዛኛው ሰው ከልብ በታች በሚገኙት የኃይል አዙሪቶች ነው በመንተራስ ህይወቱን እየመራ የሚገኘው። ይህ በፍርሃት በጭንቀት ወሲባዊ ሀሳቦች ስለሚመገበው ምግብ ስጋውን ስለማቆየትና ስለ ሶስተኛው ልኬቱ ስላሉ ሁነቶች ነው ስለ ጊዜና ቦታ ኃይሉን እየገበረ የሚገኘው። በዚህ ምክንያት የላቀ ልቀ ህሊናው እንዳያገኝ ከሚታየው ባሻገር እንዳይመለከት ይህ የመጀመሪያ አይኑ እንዳይጠቀም ገድቦታል። ስለዚህ አንዱ ሶስተኛውን አይን የመጠቀም መንገዶች ውስጥ ከዚህ ከተገደቡት ኃይል ከተጠራቀመባቸው ከታችኛዎቹ ደጃፋት አሳልፎ ከልብ በላይ በማለፍ ወደ አንጎል ኃይል እንዲመለስ በማድረግ ነው። ጴጤልን በማንቃት ሂደት ውስጥ በጣም ብዙ ንጥረ እሁዶች ይመነጫሉ። አንደኛውና ከፍተኛ ኃይል ያለው ንጥረ እሁድ በአንጎል ውስጥ ዲኤምቲ የሚባለው ነው። በአንጎል ውስጥ የንጥረ እሁድ ሲመነጭ ለተለያዩ ከልኬት ያለፉ ልምምዶችን የሚከሰቱም ይሆናል። አሁን እንደ ምሳሌ ያህል መንታ ዓለማትን መመልከት፣ በጊዜ ውስጥ ወደፊትና ወደ ኋላ መጓዝ፣ መመላለስ፣ ሌሎች ፍጥረታትን መመልከት፣ ሌሎች ልኬቶች ላይ መጓዝ፣ በቃ እነዚህ የሚጠበቁ ናቸው። በሶስተኛ ልኬት ውስጥ አምስቱ የስሜት ሕዋሳት ከሚሰጡት መረጃ የላቀ ቁልጭ ያለ መረጃን ከማይታየው መገኛ አእምሮ እውነታንም የሚለማመድም ይሆናል። ጴጤል መረጃን በከፍተኛ መጠን ተቀባይና ላኪ ማዕድናት ደግሞ የተዋቀረ ነው። የንዝረት ሞገድም ከማይታየው መገኛ ለአካል ለአንጎል በሚረዳው መልኩ መረጃውን በማቀናበርም ደግሞ ያቀርባል። ልክ እንደ አንቴና በማገልገል ከልኬት አሻግራችሁ ለመመልከት የመጀመሪያ አይናችሁን በማንቃት እውነታን በትክክል ለመገንዘብ የተለያዩ መንገዶች አሉ። አርምሞ፣ የትንፋሽ ስራ፣ ተፈጥሮን በአግባቡ በመጠቀም መንፈሳዊ ልምምድ፣ የአመጋገብ ስርዓት፣ የከበሩ ማዕድናት በመጠቀም በድምፅ ሞገድ የተለያዩ መንገዶችን በመጠቀም የራስን ልቀ ህሊና በማዳበር ሆት አእምሮ የሚባሉ ከፍተኛ ደረጃ ያለውን ግንዛቤን ማግኘት ይቻላል። ጴጤልን ከዚህም በላይ በጠለቀ መረዳት በቅደም ተከተልም የመጀመሪያው አይን ወይም ደግሞ ሶስተኛው አይን የሚባለው እንዴት ማንቃት እንደሚቻልም በዚህ ምስል ላይ አላሰው። ምክንያቱም በአጭር ጽሑፍ አዘጋጅቼ ስላስቀመጥኩኝ እዛ ላይ ማግኘት ስለምትችሉ። ሁለት አይን ኖሮክ ወደ ገሃነመ እሳት ከምትጣል ይልቅ አንዲት አይን ኖራ ወደ ህይወት መግባት ይሻላል። ይህ ጥቅስ ሁለቱ የስጋ አይኖች በተገደበው ልኬት ውስጥ የተገደበውን ዝቅተኛ መገኛ ተመልካቾች ናቸው። የንቃተ ህሊና መቀመጫ የሆነው ደግሞ የመጀመሪያው አይን ደግሞ የማይታየውን የሚመለከት ወደ እውነተኛ እውነት ወደ መግባት የሚጠቁም ነው። ጴጤል መንፈሳዊ ግልጋሎቱን ከመስጠት ከተገደበ አንጎልን በተናጠል ነው የሚሰሩት። ሙሉ ግልጋሎቱን ሲሰጥ ግን አንጎል ትልቁን እውነታ ተመልካች ይሆናል። ሁለቱም የአንጎል ንፍቀ ክበቦች በጣምራ በመስራት ከጴጤል ጋር ሲቀናጁ እስራኤል ይባላል። አሁን ግራው የአንጎል ንፍቀ ክበብ አለ። ይህ ብእሲ ወንድ ንቃት የምንለው። ቀኝ የአንጎል ንፍቀ ክበብ አለ። ብእሲት ሴት ንዑስ ንቃት የምንለው አለ። በፀሐይና በጨረቃ በእሳትና በውሃ ሁለቱም የአንጎል ክፍሎች ይነጻጸራሉ። ሁለቱም በተናጠል ሲሰሩ የተገደበ እውነታን ነው ከፋፍሎ የሚመለከቱት። ሁለቱ ከጴጤል ጋር አንድ ላይ ሲቀናጁ እስራኤላዊ መሆን ማለት ሁለቱ የአንጎል ክፍሎች አንድ ላይ ተቀናጅተው ሙሉ እውነታን መመልከት፣ ሙሉ ግንዛቤ በልኬቶች ላይ ማሳረፍ፣ የልኬቶችን ሙሉ ግንዛቤ መረዳት ነው። በጥንት ምልክቶች ውስጥ በጥንት ዘመናት የጴጤልን ቅርጽ የጴጤልን የሚያሳይ ነጸብራቅ መመልከት የተለመደ ነው። ምክንያቱም የጴጤል ያለው መንፈሳዊ ግልጋሎት በመገንዘብ በልኬቶች ላይ በመሸጋገር እውነታን ከሚታየው ባሻገር ብዙ የድሮ የጥንት ማህበረሰባት ይገነዘቡ ስለነበር ነው። አንዱ ተጠቃሹ የራ አይንና የሆረስ አይን የሚባለው ነው። ይህ ሁለቱ የአንጎል ንፍቀ ክበብ መሀል ለመሀል ተሰንጥቀው ስንመለከት ሊምቢክ የሚባለው የማዕከለኛው ይህ አጥቢ የሚባለው የአንጎል ክፍል ጴጤል ከሚባለው እጢ ጋር የሚያመለክት ነው። ይህ አይን በጥንት ግብፃውያን ክፍልፋይ የሰውነት መለኪያ መጠን ተደርጎ ይወሰዳል። በዘመናዊ ሂሳብ የወርቃማው ንጽጽር ወይም ደግሞ ፊቦናቺ ሲኮንስ የምንለው ነው። የጥንት ግሪካውያን ሄርሚስ የሚባል
የፈጣሪ መልእክተኛ እንደነበራቸው ይናገራሉ። ሄርሜስ በልኬቶች ውስጥ በመመላለስ ጥበበኛና የህይወት አስተማሪ አድርገው ይቆጥሩት ነበር። የሚይዘው ጫፍ ላይ ዘንጉ ላይ ይህ የጴንጤን ምልክት አለ። ይህ ሁለቱ በሕክምና ተቋማት ላይ የምንመለከተው ምልክት ማለት ነው። ሁለቱ ወደ ላይ ሽቅብ የሚወጡት እባቦች በጀርባ አጥንት ላይ ከአካል ወደ አንጎል የሚተላለፈውን ኃይል ይወክላሉ። ጫፍ ያለው ነጥብ ጴንጤል በጥድ ፍሬ ነው የሚወክለው። ክንፉ ደግሞ መንቃትን፣ አክሊሉ የበላይ ማንነት ከፍተኛ ማንነት ላይ ይወክላል። ጴንጤል በተለያዩ የጥንት ማህበረሰባት በጥድ እንቁላል መሳይ በሆነች በዚች የእንጨት ፍሬ ይወክላል። በግሪክ፣ ሱሜሪያን፣ ምስራቃውያን ተጠቃሽ ምልክቶች ተጠቃሽ ናቸው። የጴንጤል ምልክት በቡዳህ ላይ፣ የጴንጤል ምልክት በቫቲካን፣ የጴንጤል ምልክት በሱሜሪያን ላይ የተለመደ ነው። ይህ ሁሉ የሚያሳየን ይህ ጴንጤል የሚባለው ከዚህ ከገደብ ልኬት አሻግሮ እንድናይ የሚያገለግለን አንቴና ነው። ይህንን እጢ በማንቃት ሙሉ አቅሙንም ደግሞ በመጠቀም ሰው ከልኬቶች ባሻገር መመልከት ይችላል። ይህንንም በመገንዘብ በቅደም ተከተል ያዘጋጀሁትን ጽሑፍ ተመልክታችሁ እናንተም ከልኬት በላይ አሻግራችሁ ተመልከቱ።